السلام عليكم ورحمة الله وبركاته. ዛሬ ከክፍል አንድ የቀጠለውን የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችን ቀጣይ ክፍል ይዤላችሁ ቀርቤያለሁ። በክፍል አንድ አምስቱን የነብዩ ሰለላሁ ዐለይሂ ወሰለም ሚስቶችን አይተናል። ዛሬ ደግሞ ቀሪዎቹን እናያለን። እስከ ዝግጅቱን ፍጻሜ አብራችሁን ቆዩ። ዛሬ ዝግጅታችንን የምንጀምረው በሂንድ ቢንት አቢ ዑመያ አልመኽዙሚ ነው። ሂንድ ቢንት አቢ ዑመያ ቢን አልሙጊራ አልመኽዙሚ ትባላለች። ሂንድ ቢንት አቢ ዑመያ አላህን ተጠንቃቂ አማኝ ታጋይ፣ ለባሏ ታዛዥ፣ አርቆ አሳቢና ታጋሽ የሆነች ሴት ነበረች። ሂንድ ቢንት አቢ ዑመያ ከነቢዩ ሰለላሁ ዐለይሂ ወሰለም ልጅ አልወለደችም። ሂንድና የቀድሞ ባሏ አቡ ሰለማ ለዲናቸው ሲሉ ወደ ሀበሻ ከተሰደዱ ሰሃባዎች ውስጥ ናቸው። ሁለተኛውንም ስደት ወደ መዲናም ተሰደዋል። የቀድሞ ባለቤቷ አቡ ሰለማ የነብዩ ሰለላሁ ዐለይሂ ወሰለም ያጎት ልጅና የጡት ወንድማቸው ናቸው። አቡ ሰለማም ሲሞቱ ነብዩ ሰለላሁ ዐለይሂ ወሰለም አገቧት። ከነብዩ ሰለላሁ ዐለይሂ ወሰለም ጋር ከፊሉን ጂሃድ ወጣለች። ሂንድ ቢንት አቢ ዑመያ 378 ሐዲሶችን አስተላልፋለች። በዚል ቀይዳ ወር በ59ኛው ዓመተ ሂጅራ ላይ አረፈች። ዘይነብ ቢንት ጃህሽ ቢን ሩዓ ቢን ያዕመር ቢን ሰብራ ኡሙ ሐክም በመባል ትታወቃለች። የነቢዩ ሰለላሁ ዐለይሂ ወሰለም አክስት የነበረችው አሚማ ቢንት አብዱል ሙጠሊብ ልጅ ናት። የቀድሞ ባሏ ዘይድን ስታገባ በአላሁ ስብሓንሁ ወተዓላ ትእዛዝ ነበር። ነቢዩን ሰለላሁ ዐለይሂ ወሰለም ስታገባ በአላህ ስብሓንሁ ወተዓላ ትእዛዝም ነበር። አላሁ ስብሓንሁ ወተዓላ ከሰባት ሰማያት በላይ ሆኖ የእሷን ማግባት በነቢዩ ሰለላሁ ዐለይሂ ወሰለም ላይ ወሰነ። ይህም የመጀመሪያ ባሏ ዘይድ ቢን አልሐሪስ እንደፈታት መሆኑ በሱረቱል አሕዛብ ላይ ተጠቅሷል። ዘይነብ ቢንት ጃህሽ ለኢባዳ ራሷን የሰጠች የድሆች የምስኪኖች ተንከባካቢ ነበረች። ምግብ እየሰራች ታበላቸው ነበር። አላህን ተጠንቃቂና ዝምድናን ቀጣይ የነበረች ሴት ነበረች። ዘይነብና እናታችን ሰውዳ ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ወደ ሐጅ ወጥተው አያውቁም። በ21ኛው ዓመተ ሂጅራ ከነብዩ ሰለላሁ ዐለይሂ ወሰለም ሚስቶች መካከል በሞት መጀመሪያ ነብዩን ሰለላሁ ዐለይሂ ወሰለም የተከተለችው እሷ ናት። ሕይወቷ ሲያልፍም 53 ዓመቷ ነበር። ልትሞት ስትል እንዲህም አለች፣ እኔ ከፈኔን አዘጋጅቻለሁ፣ ምናልባት ዑመር ከፈን ከላከልኝ አንደኛውን ለድሃ ስጡት ነበር ያለችው። ጁወይራ ቢንት አልሐሪስ አቢ ዲራር አልሙስጠሊቂያ። ጁወይራ ቢንት አልሐሪስ በጣም የምታምር ሴት ነበረች። በጣም በረካ የነበራት ሴት ነበረች። አላህን ለማውሳት የቀን ግማሽ ትጨርስ ነበር። የመሳፊዕ ቢን ሰፍዋን ሚስት ነበረች። እርሱም ከባርነት ነፃ ሲያወጣት ነቢዩ ሰለላሁ ዐለይሂ ወሰለም አገቧት። በ65 ዓመቷ በረቢዑል አወል ወር በ56ኛው ዓመተ ሂጅራ ሕይወቷ አልፏል። መርዋን ቢን ሐከም ሰግዶባታል። ረምላ ቢንት አቢ ሱፊያን ቢን ያዕርብ ትባላለች። ረምላ ቢንት አቢ ሱፊያን አማኝ አጋሽ፣ ዲኗን አጥባቂና ነቢዩ ሰለላሁ ዐለይሂ ወሰለም በጣም የምትወድ ሴት ነበረች። እሷና የመጀመሪያ ባሏ ዑበይደላህ ለዲናቸው ሲሉ ወደ ሀበሻ ተሰደዱ። ከስደት ከተመለሱ በኋላም ዑበይደላህ ወደ ኩፍር ተመለሰ። ረምላ ግን ጸናች። በ6ኛው ዓመተ ሂጅራ ላይ አገቧት። ይህም የሆነው የመጀመሪያ ባሏ ወደ ክህደት ከተመለሰ በኋላ ነው። ዕድሜዋም ትልቅ ነበረች። ኒካዋን ያስፈቱት ዑስማን ቢን አፋን ናቸው። ነቢዩም ሰለላሁ ዐለይሂ ወሰለም ደረጃዋን ከፍ ለማድረግ ሲሉ ነው ያገቧት። ረምላ ቢንት አቢ ሱፊያን በ44 ዓመተ ሂጅራ ሕይወቷ አልፏል። ሰፊያ ቢንት ሁያይ ቢን አኽጣብ። ሰፊያ ቢንት ሁያይ በጣም ከሚያምሩ ሴቶች ትመደባለች። በጣም ሲበዛ ዲነኛም ናት። በኸይበር ዘመቻ በ17 ዓመቷ ከተማረከች በኋላ ነቢዩ ሰለላሁ ዐለይሂ ወሰለም ነፃ አወጧት። 2 ምርጫም አቀረቡላት። ወደ ሕዝቧ ተመልሳ የውሎችን መቀላቀል ወይ ደግሞ ሰልማ ነቢዩን ሰለላሁ ዐለይሂ ወሰለም ማግባት። እሷም ማግባትን መረጠች። አባቷ ሲበዛ የነቢዩ ሰለላሁ ዐለይሂ ወሰለም ጠላት ነበር። እሱም ወንድሟም ባሏም በኸይበር ዘመቻ ተገለዋል።
ነቢዩም ሰለላሁ ዐለይሂ ወሰለም አንቺ የነቢይ ልጅ አጎትሽም ነቢይ ባልሽም ነቢይ ነው ብለዋታል። አባቷ ያሉት የነቢዩ ሃሩን ዐለይሂ ሰላም ዘር ስለሆነች አጎቷ ደግሞ የሃሩን ወንድም ሙሳ ዐለይሂ ሰላም ነው። ኋላ ደግሞ ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ሰፊያ ቢንት ሁያይ በሙዓዊያ ዘመን በ52 ዓመተ ሂጅራ አረፈች። በቂዕ በሚባል ስፍራም ተቀበረች። መይሙና ቢንት አልሐሪስ ቢን ሁዛን አልሂላሊያ። መይሙና ቢንት አልሐሪስ በጂሃድ ጊዜ ቁስለኞችና አስፈላጊውን ነገር ሁሉ ለመርዳት ሴቶችን ለመጀመሪያ ጊዜ ያደራጀችው እርሷ ናት። ለነቢዩም ሰለላሁ ዐለይሂ ወሰለም ሚስትነት የጠየቀችው ራሷ ናት። የመጨረሻቸው ሚስትም ናት። ከእሳቸው በፊት የሚያገቧት መስዑድ ቢን አምርና አቡ ረሂም ናቸው። በ80 ዕድሜዋ በ51 ዓመተ ሂጅራ ሰርፍ በሚባል ቦታ ሞተች። ውድ የአላህ ባሮች የነቢዩን ሰለላሁ ዐለይሂ ወሰለም ሚስቶችን በሁለት ክፍል ያየንበት ዝግጅት ይህን ይመስላል። በሌላ ዝግጅት እስክንገናኝ ድረስ አሰላሙ ዐለይኩም ወረሕመቱላሂ ወበረካቱ።